ዓለም በጥበቡ እግዚአብሔርን ስላላወቀች በስብከት ሞኝነት የሚያምኑትን ሊያድናቸው የእግዚአብሔር በጎ ፍቃድ ነው። ማንም በወረቀት አይድንም። በጌታ ቀን በዘመን መጨረሻ ላይ ኢየሱስ ክርስቶስ ሲመጣ በዓለም እንደ ጎርፍ ሊመጣ ካለው መከራ የሚያስመልጠን ኢየሱስ ክርስቶስ ብቻ ነው። ማምለጫችሁ ምን ይሁን? በገንዘብ ላይ አምናችሁ ይሁን? ምናልባት እናንተ ምድር ላይ መሸሸጊያ መኖሪያ ያደረጋችሁት ነገር ሁሉም ይጠፋበት ጊዜ ደርሷል። አዎ ሥጋ እንደ ሳር ነው፣ ክብሩም እንደ ሳር አበባ ነው። ይጠወልጋል፣ ይራገፋል። ቃል ብቻ ለዘላለም ይኖራል። ዳግም ተወልዳችኋል፣ በክርስቶስ አምናችኋል፣ የዘላለም ሕይወት አለላችሁ። ያውላችሁ ሚያድናችሁን ፈልጉ። ዘመን አልቋል። ዘመን መጨረሻ ላይ ናችሁ ያላችሁት። ሁሉ ነገር የተቆለፈበት ጊዜ ነው። እግዚአብሔር ቴክኖሎጂው፣ እግዚአብሔር ማንኛውንም ነገር ከንቱ ያደርጋል። እኒችም ሰማይ ትጠቀልላለች፣ ምድር ታልፋለች። ሰው ሁሉ ያውላችሁ ባል ከሚስት፣ ሚስት ከባል፣ ልጅ ከአባት፣ አባት ለልጅ ይወሰዳል። ሁሉም ነገር ጠፊ ነው። ጊዜያዊ አድርጎታል እግዚአብሔር። በክርስቶስ የሚገኝ ሕይወት ግን ጊዜያዊ አይደለም፣ የዘላለማዊ ነው።